በኦሮምኛ ቋንቋ ባቀነቀናቸው ሙዚቃዎቹ የብዙሃንን አድናቆት ያተረፈው ማህበራዊና ፖለቲካ ነክ በሆኑ መልእክቶቹ የብዙሃን ትኩረትን ስቦ አንዳንዴም የክርክር መነሻ ለመሆን የበቃው ወጣቱ ድምፃዊ ሃጫሉ ሁንዴሳ በሰው እጅ ሕይወቱ ትናንት ምሽት መጥፋቷ ከተሰማ በኋላ ብዙሃን በድንጋጤና በሐዘን ተመተዋል። ለበርካታ ዓመታት ሃጫሉን በሥራ ግንኙነት የሚያውቀው የሙዚቃ ትርኢት አስተባባሪውና አዘጋጁ ገመቹ ደገፋ ከነዚህ መካከል አንዱ ነው። ከሚኖርበት ካናዳ ቶሮንቶ ከእምባ እየተናነቀ ስሜቱን ለመግለጽ ወደ ማህበራዊ አውታሮች የወጣው ገመቹ ይህን ማድረግ አቅቶት ታይቷል። መቼም ራሳ ልጅ አይደለም እግዚአብሔር ወንዳዳንደ ሱኮ ያ በረፈካት ነረጋሲፍ አመሻሽ ላይ ወደ ቶሮንቶ ደውዬ ገመቹን አገኘሁት። ለዓመታት የኢትዮጵያ ሙዚቀኞችን ወደ አሜሪካና ካናዳ በማስመጣት ከብዙዎቹ ጋር መልካም ወዳጅነት የመሰረተው ገመቹ ሃጫሉን እንዲህ ገልጸዋል። ሃጫሉን ለረጅም ዓመት አውቀዋለሁ። ከ12 ዓመት በላይ አውቀዋለሁ። ብዙ ጊዜ ማለትም ያው ወደ ካናዳ 2 ጊዜ አጥቻለሁ እሱን ጀምሮም እና በዚህ ስራዎች ላይ ያው ብዙ ጊዜ እንናገራለን። የተለያዩ በቃ ልክ እንደ ወንድምም ነው የምንተያየው ያው በቅርበት አብረንም ስለምንሰራ እና ሃጫሉ ማለት በጣም በቃ ብዙ ነገሮችን መስራት የሚችል ልጅ ነው እና አንዳንድ ሰዎች ያው ከብሔር አንፃር ብዙ ነገሮች ይሉታል። ግን ሃጫሉን ቀርቦ ለሚያወራው ሰው በቃ ቁጭቱ ስሜቱ ውስጡ የምታየው ነገር ሌላ ነው። ማለትም በቃ አንዳንድ ሰዎች ከርቀት ታዩ በቃ ብሔርተኛ ያደርጉታል፣ ሌላ ነገር ያደርጉታል። ግን በቃ ብዙ ነገር አለው ውስጡ፣ ኢትዮጵያዊነት አለው፣ ቁጭት አለው። በቃ የሚደረገውን ነገር በቃ የነበረውን ስርዓት ያወግዛል፣ በቃ በግልጽ ይናገራል። እና ብዙ ጊዜ ከዚህ ነገር በቃ ሙዚቃውን ብቻ በሙዚቃው ብቻ መናገር የሚገባን ነገር አስተላልፍ እንኳን ብትለው እሺ አይልም። ለብዙ ነገሮች በቃ ይደፍራል እና ያው ድፍረቱም አንዳንድ ነገሮችም ያው እግዚአብሔር ለዚህ ነገር አጋለጠውና ሆኖ የሚያሳዝነው ሃጫሉ ማለት በጣም ፍቅር የሆነ ልጅ፣ ለሰው ልጅ ሰዎችን የሚወድ አብሮ ያሉትን በቀየው አካባቢ ያሉትን ወገኖቹን ጓደኞችን የሚያስታውስ የማይረሳ በጣም መልካም ሰው ነው። ሃጫሉን የማውቀው በስራ ነው። በጣም በቃ ማለት ከዛ በኋላ ልክ እንደ ወንድም እንደዋወላለን፣ እንገናኛለን፣ እናወራለን። ግን በቃ ጥሩ ልብ ያለው ጥሩ ሙዚቀኛ ነው። በቃ በጣም ጥሩ ሙዚቀኛ፣ የማንንም ሰው እድገት የሚፈልግ ልጅ። ገመቹ ወጣቱ ድምፃዊ ሃጫሉ ሁንዴሳ በመልእክትም ሆነ አቀራረብ ለየት ባሉ የኦሮምኛ ሙዚቃዎቹ በብዙሃን ልብ የገባ እንደሆነም ያወሳል። ያው ይዘዋቸው የሚመጣው ሪትሞች ምንም ይሁን ምንም ማንም ሰው ይጨፍራል። ለምሳሌ ብዙ የኤርትራ ዘፈኖች ትርጉማቸውን ሳናቅ እንጨፍራለን። ግን አንዳንድ ሰዎች ሲነግሩ ትርጉማቸው እንደዚህ ማለት ነው ብለው በሚሉበት ሰዓት ላይ ብዙ ነገሮችን ነው የምንተምነው። ያው የትርጉሙን የይዞት የሚመጣው ሐሳብ ምናምን ሳይሆን በቃ ይዞት የመጣው የኦሮሞ ሙዚቃ ከፍ ነው በተለየ ስታይል ነው የመጣው። በቃ የሚያነሳቸው ሐሳቦች ያው ብዙ ጊዜ የኦሮሞ እየተገፋ ነው፣ እየተጨቆነ ነው፣ እንደዚህ የሆነ ነው። ሁላችንም አንድ መሆን አለብን፣ በቀያችን መከበር አለብን፣ በቀያችን ቋንቋችን መናገር አለብን። እንደዛ ያለ ነገር ነው እና ሰው አንዳንድ የፖለቲካ ትሮች ለፖለቲካ ሊጠቀሙበት ይችላል። ግን የሚናገራቸው ሐሳቦቹ ምንጊዜም ያው በቃ የሚታዩትን ነገሮች ነው የሚናገረው እና በቀደምም ራሱ ወጥቶ ሲናገር የትኛውም ፖለቲካ እንትን አይደለም እሱ እና የሚደረገው በኢትዮጵያ ውስጥ እየተደረገ ያለውን ነገር ሁሉ ተቃውሞ ነው የሚናገረው። አሁንም ያለው መንግስት በጫካ ያለው ብዙ ነገር የሚያወራው ማለት ነው። የሃጫሉ ሁንዴሳን ሞት ተከትሎ በተለያዩ የኢትዮጵያ ክፍሎች ውጥረት ነግሰዋል። እንዲህ ያለው ሁኔታ ግጭቶች የሚያባብስ እንዳይሆን ለዘፋኙ ወዳጆችና አድናቂዎች የአብሮነት መልእክት ያደረሰው ገመቹ መንግስትም የኪነ ጥበብ ሰዎችን ደህንነት በመጠበቅ ረገድ ብዙ ማድረግ እንዳለበት ይመክራል። ያ እንግዲህ ማንም በዚህ ሰዓት ላይ በአገራችን ላይ የመጣውን ነገር በጽሞና አስቦ በቃ ነገ ሁላችንም አብረን ተያይዘን ተከባብረን የምንኖር ሰዎች ስለሆንን ማንም ላይ ጣት ሳይቀስር በቃ እግዚአብሔር ምሕረት እንዲያመጣልን በጋራ ሆነን በቃ ጸሎት ነው የሚያስፈልገው ለዛች እንጂ ማንም ተነስቶ አንዱ በዚህ ሰዓት ላይ የሚያሳዝኑት በሌላ ሀገር ያሉት የሌላ ሀገር ዜጎች በቃ ብዙ ሰዎች ኦሮሚያ ክልል የሚኖር የአማራ ህዝብ፣ በኦሮሚያ ክልል የሚኖር ትግሬ ህዝብ፣ በሌላ ክልል የሚኖር እነዚህ ሰዎች ናቸው ብዙ ጊዜ ለሆነ ነገር መፍትሄ ሲፈጣ በቃ ተጠቂ የሚሆኑት። ይሄ ነገር አስፈላጊ አይደለም። በቃ እግዚአብሔር ምሕረትን ያምጣ። ሁላችንም እባካችሁን በቃ በእግዚአብሔር ስም ለምነው ማንም ሰው ማንንም አይግደል በቃ። ስለዚህ መንግስት ደግሞ በዚህ ሰዓት ላይ እያደረገ ያለውን ነገር በደንብ ጠንቅቆ ያውቃል። ብዙ አርቲስቶች በግለሰብ የሚፈልጉ አርቲስቶች ካሉ የድሮው በቃ ያደርጋል።
በቃ በተለያየ በደህንነቶች በምንም ምንም አይነት ነገር እንዳይፈጠር እንደነዛ አይነት ኢሹ ይሆናሉ የሚላቸው ሰዎች መንግስት ጥበቃ ቢመደብላቸው በማይታወቅ መንገድ ጥበቃ ማድረግ ይችላል። ዛሬ ያጫሉ አልመሞት ምን አይነት ችግር እንደፈጠረ ማየት አለበት። ነገም ደግሞ ተነስቶ ሌላ ተረኛ ሰው እንዳይሞት መንግስት እንደነዛ አይነት ሰዎች ወይ ደግሞ ወስኖ የሆነ ቦታ ቢያስቀምጣቸው ወይ ደግሞ ለምን የሚመጣው ችግር ሌላውን ነው በቃ ሌላውን ነው የሚጎዳው ደሃውን ህብረተሰብ ነው የሚጎዳው እና እግዚአብሔር ያችን ምድር አንድ ያርግልን እሱንም እግዚአብሔር እንደው በቃ ነፍሱን ይማር ምንም ልል አልችልም። በቅድሚያ ክቡር አምባሳደር አመሰግናለሁኝ ለጊዜው። ሙሉ ስሙን ላስቸግር እና ኃላፊነቱን አሁን ያሉበትን። ፓፒ ደምስ ይባላለሁ። በለንደን የኢፌዴሪ ኤምባሲ ምክትል የሚስዮን መሪ ነኝ። እሺ፣ ምንድነው ዛሬ የተፈጠረው ክቡር አምባሳደር ይንገሩኝ እስቲ። ዛሬ ያው ሁላችንም እንደምናውቀው በኢትዮጵያ ትናንትና ምሽት ላይ በወጣት አርቲስት ሃጫሉ ላይ የደረሰው ድንገተኛ ሞት የሁላችንንም ቅስም የሰበረ ጥልቅ ሐዘን በሁሉም ኢትዮጵያውያን ዘንድ ገብቶ ባለበት እኛ ደግሞ እንደ ኤምባሲ ሰራተኛ ሙሉ ሐሳባችንና ሐዘናችን ከህዝባችንና ከመንግስታችን ጋር ሆኖ ሳለ በዚህ ሐዘን ተሰብረን በቢሮ ስራ ላይ ውለን ያለን ልክ የምሳ ሰዓት ከቀኑ በዚህ አቆጣጠር 2 ሰዓት አካባቢ ወጣት ልጆች ማለት ይቻላል ከ15 እስከ 26 ዓመት የፖሊስ ማረጋገጫ ነው የምነግርህ እድሜ ያላቸው በመጀመሪያ ደረጃ 20 የሚሆኑ መጡ። ከዛ ተከትለው ወደ 30 እና ከዛ በላይ በአጠቃላይ ከ50 በላይ የሚሆኑ ወጣቶች ኤምባሲያችን ጋር መጡ። ዛሬ ሐዘኑ የሁላችንም ነው። ሀገር ቤት የተፈጠረብን ችግር የሁላችንም ሆኖ ሳለ እንደነዚህ አይነት ህብረታችንን አንድነታችንን የሚፈታተኑን አደጋዎች በጋራ መመከት የሚገባን ሰዓት ሆኖ ሳለ በኤምባሲው መጥተው አላስፈላጊ ከአንድ ኢትዮጵያዊ ከህዝባችን ባህልና እሴት የወጣ ስነ ምግባር ተራብሰው ነው ወደዛ የመጡት። መረጃውን ለማወቅ የቻልነው ለ8 ሰዓት በዚህ አቆጣጠር ነው ለቱ ማለት ነው። 8 ሰዓት ከሰዓት በኋላ ማለት ነው። 8 ሰዓት ከሰዓት በኋላ 5 ደቂቃ በኢትዮጵያ ወደ 11 ሰዓት ማለት ነው ያ ሰዓት። በዛ ሰዓት እና ቶሎ ብለን ለፖሊስ አሳወቅን። ውጭ ጉዳይም እንደ ኤምባሲ የሚገባውን ፕሮቴክሽን እንዲሰጠን ለፖሊስ አሳውቆ ተገቢው ነገር እንዲደረግ ጠየቅን። ምንድነው ያደረጉት ግን እነዛ ወጣቶቹ መጡ። ብረት ነገር ያዙት አለ። እንደገና የሚቀጣጠል ነገር ፖሊሶቹ የተቀበሏቸው ነገር አለ። ህንጻ ውስጥ ገብተው ሰራተኛውንም መደብደብ ሊሆን ይችላል፣ ከዛም በላይ ሊያልፍ ይችላል። የሚቃጠሉ ነገሮችን ማቃጠል ይሆናል፣ ባንዲራው ማውረድ ነው። እንደነዚህ አይነት ነገር ነው ሙከራ ያደረጉት። በሮቹን የኛ የጥበቃ ሰራተኞች እዛ ስላሉ ከፍተው መግባት አልቻሉም። ነገር ግን ባንዲራ ወጥተው አወረዱ። ባንዲራ በምትኩ የኦነግን ባንዲራ ነው የሰቀሉት። ላፍታም ቢሆን እንዲህ አይነት ችግር ነው የፈጠሩት የነበረው። ያው ከፖሊሶች ጋር በተደረገ መተጋገዝ ችግሩን ለመታደግ የተደረገ ጥረት አለ። ነገር ግን እንትን ስታየው እንደ ባህልና በተለይ ኢትዮጵያ ማለት ነው ኤምባሲው ኢትዮጵያ ነው፣ የኢትዮጵያ ሕዝብ ነው፣ የኢትዮጵያ መንግስት ነው እና ይሄንን በዚህ አይነት አስነዋሪ ተግባር ለመፈጸም የተነሳሱበት መንገድ እጅግ በጣም አሳዛኝ ድርጊት ነበር። ያው በወቅቱ እንግዲህ ከፖሊስ ጋር ሆነን ከዛ እንዲሄዱ የተደረገበት ሁኔታ አለ። ይሄ ነው መደብደብ ከዚያም ሊያልፍ የሚችል ነገር ብለውኝ ነበርና የደረሰ ጉዳት አለ እንዴ? በሰው በአካል ወይም በህይወት ወይም በንብረትም ላይ ቢሆን በኤምባሲው ላይ በኤምባሲው ንብረት ላይ ያው እንዳልኩት ባንዲራ ማውረድ ከየትኛውም የንብረት ጥፋት በላይ ነው። የአንድ ሀገር ባንዲራ ማንኛውም ሰው መጥቶ አውርዶ ሌላ የፈለገውን ነገር ሊያደርግ የሚችልበት አሰራር የለም። ይሄ ትክክል ያልሆነ ነው። ከዚህ በተጓዳኝ ደግሞ በሮቹን አልከፈት ሲል በያዙት በማንኛውም ነገር ያደረጉት ድብደባ መስኮቶቹን መስታወቶቹን ለመስበር የተሰበራል ጉዳት ነው። ይሄም ራሱ በሩም ቢሆን የነበረውን ደረጃ ጠብቆ እንዲሄድ ያደረጉ ሳይሆን ከአቅማቸው በላይ ሆኖ እንጂ በኃይል በርግደው ደብድበው እንትን አድርገው ሰባብረው ለመግባት ነው ሐሳባቸው የነበረው።
በርግጥ በዚህች ባለችን ሰዓት ሰራተኛው ከውስጥ ለምንም አይነት ወደ ውጭ እንዳይንቀሳቀስ መልእክት አስተላልፈናል። መልእክቱ እዛው እንዲቆዩ ነው ያደረግነው። አንድ የተገልጋይ የነበረ ሰው ቢያገኙ እሱንም ደብድበውታል። ይህም ለኛ ጉዳት ነው። ኢትዮጵያኖች ላይ እንደዚህ አይነት አሰያፊ ተግባር መፈጸም ተገቢነት የለውም የሚል እምነት ነው ያለና ይሄ ነገር በአጋጣሚ ሆኖ ለመቆጣጠር የሚቻልበት እድል ባይፈጠር ኖሮ ለኛው እንዴት አይነት መጥፎ ድርጊት ሊፈጸም እንደሚችል መገመት ይቻላል። ባንዲራውን አውርደው አቃጥለውታል የሚል ሰምቼ ነበርና እውነት ነው እንዴ? ባንዲራውን አውርደው ለማቃጠል የያዙት ቅድም እንዳልኩ የእሳት ተቀጣጣይ ነገር የያዙትን ነገር ፖሊሶቹ ስለነበሩ እዛ ለማድረግ የሚችሉበት እድል አግኝተው አላደረጉም። ለመክደድ ያደረጉት ጥረት አለ። እዛ ግን ማቃጠል አላቃጠሉም። ለማቃጠል አልሆን ስላላቸው ነው እንጂ ለማቃጠል ፍላጎት አልነበራቸውም ማለት አይደለም። በእኔ ግምት ምንድነው ፖሊሶቹ እዛው ፊት ለፊት ስለሆኑ ተቀጣጣዩን ሲይዙ ለሪከርድ መጥፎ ይሆናል ብለው ሸሸጉ እንጂ በኋላ ላይ ፖሊሶቹ ያገኙት ቢሆንም እነሱ ለማቃጠል ነው የመጡት። ሙከራውንም አድርገዋል። እርሶ እዛ ነበሩ ይሄ ሁኔታ ሲፈጠር? እኔ እዛው ነኝ፣ ግን ቢሮ ውስጥ አይደለሁም። ልክ እኔ የገባሁ እያለሁ እነሱ በሩን ይዘው ስለነበረ ፖሊሶች የአምቡላንስ እንትን ይዘው እየገቡ እያለ እዛው አካባቢ ውጭም ያላቸው አትግቡ ውስጥም ያላቸው አትውጡ ተብሎ ስለነበረ እኔ እዛው አካባቢያቸው ነው ያለሁት። እርስዎ ጣልቃ ለመግባት ያደረጉት ሙከራ ነበረ? ለመገላገልም ይሁን ጥያቄያቸው ምን እንደሆነ ለመስማትም ይሁን? አንድ ሰው ህጋዊ ጥያቄዎችን አቅርቦ ለጥያቄዎቹ ምላሽ የሚሰጠኝ አካል እፈልጋለሁ ሲል ነው እንጂ ኤምባሲው የነፍጠኛ ነው፣ አብይ ነፍጠኛ ነው፣ እንደዚህ ነው ዳውን ዊዝ አብይ ነው የሚሉት፣ ዳውን ዊዝ ነፍጠኛ ነው የሚሉት፣ እንደነዚህ አይነት ነገር ነው እንጂ ይሄ ነገር ጉዳይ ስላለን ይሄ ጉዳይ እንዴት ነው የተከሰተው፣ ለዚህ ጉዳይ ምንድነው ማብራሪያ የሚሰጠን የሚል ጥያቄ አይደለም። እንኳን ለኛ አይደለም በመካከል ገብተን ልናብራራ ከ6 በላይ ፖሊሶች መጥተው ሁለቱ ፖሊሶች በነበሩ ጊዜ ምንም መቆጣጠር አልቻሉም። ወዳውኑ ከነሱ በፊት የመጡ ነበሩ እዛው የቆሙ። እነሱ ሊቆጣጠሯቸው አልቻሉም። ሃይም ሊሏቸው አልቻሉም። ከዛም በላይ ሌላ ተጨማሪ ፖሊስ ተጨምሮም እያለ ተረጋግተው ሀሳባቸውን ለመግለጽ ሳይሆን ከነሱም ጋር ያለ መግባባት ለመፍጠር ስለነበረ በእነሱ የዛሬ ሁኔታቸው ሲታይ ተቀራርቦ ሀሳብ ለሀሳብ ተለዋውጦ ለጥያቄያቸው መልስ ሰጥቶ ሰውን አዳምጠው ሰክነው በኢትዮጵያዊነት ጨዋነት ባህሪ ሊስተናገዱ የሚችሉበት ነባራዊ ሁኔታ ላይ አልነበሩም። ፖሊስ ምን አደረገ ለመሆኑ? እንግዲህ ፖሊስ ያው በአንድ በኩል መያዝ ያለበትን የፖሊስ መረጃዎችን ይዟል። ዝርዝሩን መግለጽ ባያስፈልግም መያዝ ያለባቸውን እያንዳንዱ መረጃዎች ለመያዝ ሞክሯል። ከዛም የነሱ ሊወስዱት የሚገባውን መጥፎ እርምጃ ለመከላከል ሞክሯል። በሮቹን ሰብረው ቢገቡ ኖሮ በሙሉ ስታፉ ያለው ውስጥ ነው። ሊደርስ የሚችለው ችግር ለማንም ሊገመት የሚችል ነገር ነው። ይሄን ማነች ለማድረግ ሞክረዋል። ጥፋት የደረሰበትን ንብረትም መዝግበዋል። ሰዎቹንም ለይተው ማን ከየት አካባቢ እንደመጣ በቂ መረጃ ያላቸው ይመስለኛል። እንግዲህ ቀድሞ መናገር አስፈላጊ ባይሆንም እንደ ፖሊስ መውሰድ ያለባቸውን ዝርዝር መረጃ እየተገነዘቡ ይመስለኛል። እኔ የደወልኩልዎት ጊዜ ከፖሊስ ጋር እየተነጋገሩ እንደነበረ ነግረውኝ ነበርና ያን ጊዜ ሰልፈኞቹ ነበሩ እዛ አካባቢ? አሁን ከቢሮ መውጫ አካባቢ በፈረንጆቹ እስከ 5 ድረስ እዛ ስለነበሩ ሰራተኞቹን ወደየ አካባቢያቸው ወደየ መኖሪያቸው ለማድረስ እዛ ቆይቼ ስለነበረ ሌሎቹ መድረሳቸውን አረጋግጬ ወደ ቤት ለመምጣት እዛ ያለሁኝ ሌላ 2 ሰዎች መጡ። 2 ሰዎች መጥተው በሩን ምን ልበልህ የተለያየ ነገር ይረጭበታል፣ ያፈሱበታል። እንደ ወተት አይነት እንቁላል የተበጠበጠ አይነት ነገር በሙሉ እየረጩ አላግባብ እንትን እያበላሹ ስለነበረ ድጋሚ ለፖሊስ መደወል ነበረብኝና ድጋሚ ፖሊሶቹ መጡ እና የተደረገውን ድርጊት አሁንም ተጨማሪ መጥተው ወይም ደግሞ እዚህ የነበሩት የተወሰኑ ሰዎች ቀርተው አሁንም በተቋሙ ላይ ተገቢ ያልሆነ እርምጃ ለመውሰድ የሚያሳይ ስለሆነ ይሄንን ነገር ፖሊስ በአግባቡ ማየት መቻል አለበት ብዬ ማሳየት አለብኝ እና እኛ ከመጣን በኋላ ምን ሊሆን እንደሚችል ማውቀው ነገር ስለሌለ
ፖሊስ የናውቆ ልክ 6 ላይ ማለት ነው 6 ላይ ከቢሮ ለወጣ ስል እዛው ሳገኛቸው ወዳውኑ ደውዬ መጥተው ያን ድርጊቱን አይተው መዝግበው ሊሄዱ ስለሚገባ ያንን ለማሳየት ነው ከቦታው ሳርቅ ጠርቼ አሳይቼ እንደገና መዝግበው የራሳቸው ክትትል እንዲያደርጉ እያደረኩ ስለነበረ ነው ከፖሊሶች ጋር ነኝ ያልኩ። በቁጥጥር ስር የዋሉት ሰው ወይም የወሰዱት ሌላ እርምጃ አለ በሰው ላይ ፖሊሶቹ? እንግዲህ እኔ እያየው እንደዛ የተደረገ ነገር የለም። ነገር ግን ያው መዝግበው ጠይቀው የያዙት ነገር ሊኖር ይችላል። ሌሎች መለያዎችም እዛው የሴኩሪቲ ሲስተሙ ስላለ ያን ተጠቅመው ሊወስዱ የሚችሉት ነገር ሊኖር እንደሚችል ገምታለሁ። መቼም እርስዎ ኃላፊ እንደመሆኑ እዛ ያሉ ኢትዮጵያውያን ደህንነት በቀጥታ ይመለከቱታልና ተደበደበ የተባለው ሰው በምን ሁኔታ ላይ እንደሚገኝ ተከታትለዋል? የተደበደበው ሰው ክትትል እንዲያደርጉ እንትን ያደረኩት አለ። ፖሊሶችም መጀመሪያ ሕክምና መድረስ አለበት ብለው የሕክምና አገልግሎት እንዲያገኝ የተደረገ አለ። ምን ላይ እንዳለ አሁን ደግሞ ተጨማሪ መጠየቅ ይገባኛል። ምን ጉዳት ነበር የደረሰበት? በድብደባ የሚገለጽ ነው የደረሰው። የመፈንከት የመሰበር እንደዚህ አይነት የለም፣ እንደዛ አይነት አይደለም። ይሄ ኤምባሲ ለንደን ያለው እንዲህ አይነት ጥቃት ሲደርስበት የመጀመሪያ ጊዜው አይደለም እና ምንድነው እናንተ እንደ ሚስዮን የምታስቡት ነገር ሰራተኞቹንም ይሁን ያንን ንብረት ለመጠበቅ ከእንደዚህ አይነት ጥቃቶች ለምንስ ነው እንደዚህ የሚደርስበት? እንግዲህ ከአሁን በፊት የነበሩትን የኤምባሲ ላይ ጥቃት የማድረስ ባህሪ ያው እንደዚህ አይነት በተቀነ መንገድ ሁኔታዎችን ለማየት የሚያስችሉ ሁኔታዎች ኖረው በዚያ አግባብ የሚገለጹበት መንገድ ሊኖር ቢችል ለአይደንክ ይችል ይሆናል። ግን ያም ቢሆን በዛ መንገድ ባይገለጽ ጥሩ ነበር። የዛሬው ደግሞ በጣም የተለየ የሚያደርገው ማንም ኢትዮጵያዊ ወጣቱ አርቲስት ያለ ጊዜው ህይወት ማለፍ ያልተቆጨ ልቡ ያልተሰበረ ዜጋ ያለን አይመስለኝም። በሁሉም ዘንድ ተወዳጅ የነበረ ወጣት በሁሉም ዘንድ ተወዳጅ የነበረ ነው። በተለይ ደግሞ ወጣት ነው። በኢትዮጵያ ውስጥ ለውጥ እንዲመጣ ብዙ ትግል ካደረጉት ወጣቶች ውስጥ ነው። ያም ሆኖ ህዝብን በማነሳሳት የተሻለ ስራ ሲሰሩ ከነበሩት ወጣቶች አንዱ ስለነበረ እንኳን የሚያውቀው ሰው ይቅርና ማንም የቤተሰብ አባል ሲጣራ በሐዘን ተውጦ ያለበት ሁኔታ ነው ያለውና በዚህ ሰዓት ኢትዮጵያኖችን ከማናገር ውጪ በምን ምክንያት ችግሩ ተፈጠረ ብሎ ከመጠየቅ ውጪ ያውም መንግስት በግልጽ የሐዘን መግለጫውን አቅርቦ ይሄን ወጣት በዚህ መንገድ የቀጠፉትን ወንጀለኞች አሳድጄ ለህዝቤ በግልጽ የማስረዳበት ጊዜ ሩቅ ሊሆን አይችልም ብሎ መልእክት አስተላልፎ በሐዘን ላይ በሆንበት ወቅት ቢሮ ላይ ተቀምጠህ እያለ ህይወትን አደጋ ላይ ሊጥል የሚችል አይነት ድርጊት ለመፈጸም ይመጣሉ ተብሎ አይታሰብም። ይሄ የሆነው ሆኖ ምንድነው ሊደረግ የሚገባው እንደ ኤምባሲ የሚለው በቬና ኮንቬንሽን መሰረት የምንኖርበት ሀገር ለኤምባሲው ተገቢውን ጥበቃ ማድረግ አለበት የሚል ነው። አንዱ ስንነጋገር የነበረው ቅድምም ይሄ ነው። ከለላ ማግኘት ያለባቸው ኤምባሲዎች ሆስት በሚያደርገን ሀገር ውስጥ በምንኖርበት ሀገር ውስጥ ያለ መንግስት መስጠት አለበት። ይሄንን በተገቢ ሁኔታ እየሰጠ አይደለም የሚል እንትን አድርገናል። በእርግጥ መነሻው ሊሆን የሚችለው ለንደን የጸጥታውን ስራ አንድ ሰው ቆሞ እየተከታተለ የሚሰራው ስራ አይደለም። የትም ቦታ ሆኖ ሴኩር የሆነ አካባቢን በጸጥታ የመከታተል ነገር ሊኖር ይችላል። ያም ሆኖ ግን እንደዚህ ፊዚካሊ ፊት ለፊት ሲመጡ በቶሎ ደርሶ ተገቢውን አጻፋዊ እርምጃ ወይም ደግሞ የማስተካከያ ነገር እንዲወሰድ ከውጭ ጉዳይ ሚኒስትር ጋር በጋራ ሆነን የኛም መስሪያ ቤት ቢሆን እኛ የምንሰጠውን አይነት ፕሮቴክሽን ተመሳሳይ የሆነ በሬሲፕሮሲቲው ሊሰጠን የሚችልበትን ሁኔታ መጠየቅና ይሄ ተግባራዊ እንዲሆን የማድረግ ስራ መሰራት አለበት የሚል ሀሳብ ነው ያለን። ከዚህ ውጪ እንደ ስታፍ የተደረገው ጥንቃቄ ያጋጣሚ ሁኔታ ሆኖ በጣም ጥሩ ነበረ። ማንም ሰው ምንም የሆነው ነገር የለም። በንብረትም ላይ ቢሆን እንደ ልጆቹ አመጣጥ 50 ሰው የፈለገውን ነገር ለማድረግ ሲመጣ የተደረገው ጥንቃቄ
ችግር ያለበት ነው ብሎ ማየት አይቻልም። ነገር ግን እርስ በርስ ተናቦ ተግባብቶ በመግባባት ችግሮችን ለመፍታት በሚደረግበት አግባብ ባለመሆኑ እንግዲህ ሀዘኑ የፈጠረው ነገር ተደርጎ ከታየ በዚህ መንገድ ከሆነ የሚገለጸው በመሰረቱ ትክክል አይደለም። አጥተነዋል። ማጣት የማይገባ ሰው አጥተናል። ስናጣ ደግሞ በልህ ይሄ አርቲስት የቆመለትን ዓላማ የኢትዮጵያ ሕዝቦች የምኞታቸው ህልማቸው፣ አብሮነታቸው፣ ልማታቸው፣ ብልጽግናቸው እንዲሆን ነው እንጂ ዛሬ የአባይን ግድብ ጨርሰን የህዝባችን ከ65 በመቶ በላይ የሚሆነው ህዝባችን የመብራትና የንጹህ ውሃ መጠጥ እጦት አለበት እያል ቀላል የማይባል ህዝብ ችግር እንዳለበት እየተገነዘብን በዚህ ላይ ደግሞ የኮቪድ-19 ወረርሽኝ ከጊዜ ወደ ጊዜ እየጨመረ ባለበት ለወገን እንድረስ እያልን ቀን ከሌት እየሰራን ባለንበት ወቅት በዚህ ስራ ላይ የተሰማሩትን ዲፕሎማቶች ሆነ ለዚህ ስራ የሚያገለግለውን ተቋም አደጋ ላይ ለማጣል የሚደረግ ማንኛውም እርምጃ በሞራልም በምንም መለኪያ ትክክል ነው ተብሎ ሊገመት አይችልም እና ቆም ብለን ራሳችንን ማየት የምንችልበት ወቅት ይመስለኛል አሁንና እድሜያቸው እንደጠቀስኩልህ ትንሽ በእድሜ የጎለበሱ ናቸው በማይባልበት ደረጃ ላይ ስለሆኑ ችግር የለውም ተብሎ የሚታለፍ ነገር ሊሆን ይችላል ብዬ አልገምትም። ለኛ ይሄ አይጠበቅም፣ እኛን የሚመጥን አይደለም። የሀገራችን ህዝብ የሚፈልገው አሁን ልማት ነው፣ መተባበር ነው፣ አብሮነት ነው፣ ፍቅር ነው እንጂ እንደዚህ አይነት ድርጊት ሰው የሆነ ሰው ሊያደርገው የሚገባ ነው ተብሎ አይገመትም። ክቡር አቶ አባቢ ደምሴ በለንደን የኢትዮጵያ ሚስዮን ምክትል ኃላፊ፣ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ጊዜ ለማብራሪያው። እኔም አመሰግናለሁ ሰለሞን።